ያ የክርስትና ሃይማኖት እና ያቀጣጠለው የመጀመሪያው የኢትዮጵያ ጳጳስ የሆነው አባ ሰላማ ከሳቴ ብርሃን ፍሬምናጦስ ቀብሩም በሚገኘው በጣና ሐይቅ ላይ ነው። የአፄ ዳዊት፣ የአፄ ዘርዓ ያዕቆብ፣ የአፄ ስስንዮስ፣ የአፄ ፋሲል አስከሬናቸው ሳይፈርስ በክብር ተቀምጠው የሚገኙትን በዚሁ በጣና ሐይቅ ላይ ከሚገኙ ገዳማት በአንደኛው ዳጋስታ የተባለው ገዳም። ከዚህ በተጨማሪ የጣና አካባቢ በአፄ ካሌብ ዘመነ መንግሥት ከአክሱም ወደ ደቡብ የሚሄደው የሲራራ ነጋዴያን ዋናው መስመር የሚያልፍበት ነበር። ንጉሥ አምደ ጽዮን በጣና ቂርቆስ አካባቢ ጠንካራ ሃይማኖት አድርገዋል። ገድለ ያስቀረነ ጊዜው እንደሚገልጠው አምደ ጽዮን ወደዚህ አካባቢ ባደረገው ዘመቻ ማረፊያውን ያደረገው በጣና ቂርቆስ አካባቢ ነው። በጣና ቂርቆስ ዙሪያ ክርስትናን ለማስፋፋት ባደረገው ጥረትም ታቦት ይወስድ የነበረው ከዚሁ ቤተክርስቲያን ነው። የጣና ደሴቶች ከደብረ ገሊላ በቀር በግራኝ አልተበረበሩ። በዚህ ምክንያት ብዙ መጻሕፍትና ንዋየ ቅድሳት ተርፈዋል። በግራኝ ወረራ ጊዜ ብዙ ምዕመናንና መነኮሳት በደሴቶች ውስጥ ቢኖሩም ግራኝ ከአቅሙ በላይ ስለሆነበት ትቷቸዋል። በግራኝ ወረራ ጊዜ ብዙ ምዕመናንና መነኮሳት በደሴቶች ውስጥ ቢኖሩም ግራኝ ከአቅሙ በላይ ስለሆነበት ትቷቸዋል። ግብር እንዲከፍሉ ቢያውጅም አልተቀበሉትም። በተለይም በ16ኛው ክፍለ ዘመን የመንግስቱ መናገሻ ከሸዋ ወደ ጎንደር ሲዞር የጣና ሐይቅ መንፈሳዊና መንግስታዊ ማዕከልነቱን እንደገና እየጨመረ ሄደ። በደሴቶቹና በሐይቁ ዙሪያ ገዳማትና አድባራት እየበዙ መጡ። ታዲያም ሰገድ ኢያሱ መንበሩን እንደያዙ የመጀመሪያው ተግባራቸው ያደረጉት በጣና ሐይቅ ገዳማት እየዞሩ ከአባቶች ቡራኬ መቀበል ነበር። በተለይም ወደ ጣና ቂርቆስ ለቅዱስ ቂርቆስ ዓመታዊ በዓል፣ ወደ ምጽሊ ፋሲለደስ ለቅዱስ ፋሲለደስ ዓመታዊ በዓል ሳይሄዱ አይቀሩም ነበር። ሰሙነ ሕማማትንም የሚያሳልፉት በጓንጉት ደሴት ነበር። ታዲያም ሰገድ ኢያሱ ከጣና ሐይቅ ጋር የጠበቀ ግንኙነት የተነሳ እናታቸው እቴጌ ምንትዋብ በ1686 ዓ.ም የክብራን ገብርኤል ቤተ ክርስቲያን ሊያሰሩ ችለዋል። ለዛሬ ይዤላችሁ የቀረብኩት እንግዲህ እያንዳንዳቸውን የጣና ገዳማትን በሙሉ የምተርክላችሁ ቢሆንም ክብራን ቅዱስ ገብርኤልን ነው። ክብራን ቅዱስ ገብርኤል በጣና ሐይቅ ደቡባዊ ዳርቻ ላይ በስተምዕራብ አቅጣጫ የሚገኝ ታላቅ ገዳም ነው። ይህ ገዳም ከባህር ዳር ተነስተው የሚመጡ ጀልባዎች በአጭር ጊዜ የሚደርሱበት ነው። ለዣን የሚባለው በአፄ ቴዎድሮስ ዘመን የፈረንሳይ ቆንጽል የነበረው ስለ ክብራን በመጽሐፉ ሲጽፍ እንዲህ ነበር ያለው። እነ ክብራን እነ ምጽራ ያሉበት ደሴቶች በሩቅ መሬት ላይ ሆነው ሲታዩ ለም ሆነው ልምላሜ የለበሱ